ወደ ሀገር ውስጥ የኪነጥበብ ወሬ ስንሄድ ቅድም በመግቢያችንም ላይ እንግዲህ አድማጮች ጥያቄ ነው ተዋናይት ቤዛን የተመለከተ ጥያቄ መጥቷል። ቤዛይት መስፍን ብዙዎቻችን የምናውቃት ያው ዳና ድራማ ላይ ነውና ትላንትና የመኪና ግጭት አደጋ ደርሶባት ነበርና እንደዚህ አይነት ነገር ሲታይ ተጨምሮ የሚወራ ነገር አለ እና ምናልባት ያው እሷን አሁን መስመር ላይ አግኝተናታልና አለች ምንድነው የተፈጠረው? ሄሎ ቤዛ ወይ ሰክሻ እንዴት ነሽ? አለን ምንድነው የምንሰማው? ሰይፍዬ ትናንትና እግዚአብሔር አወጣኝ ትንሽ አደጋ ደረሰብኝ 5 ሰዓት አካባቢ ጠዋት ወደ እስራኤል ያለ ጦር ኃይሎች ሆላንድ ኤምባሲ ሃይዌይ ላይ ፍሬንም ያለ እና በቃ በጣም በፍጥነት ሄዳል መኪናው ከቁጥጥር ውጭ ሆነ። በቃ ፍሬን አይዝም ከፍለፊት ደግሞ መኪኖች አሉ ሃይዌይ ነው ያው እና በቃ እኔ የሆነ ነገር እንደምሆን እርግጠኛ ሆንኩኝ። ስለዚህ አትሊስት እንኳን ሌላ ሰው እንዳልጎዳ በማለት ከብረት ጋር አጋጭቼ ዳቆማት ሞከርኩኝ። ግን በጣም ተሽከረከረች መኪናው። ያ ሁሉ ነገር ሆነ። ግን አንድም ሰው ሳልነካ የሌላ ሰው መኪና ሳልል እኔም እግዚአብሔር አተረፈኝ። አሁን ደህና ነኝ። መኪናው ተጎዳሽ በጣም እንጂ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ምንድነው እንደዚህ አይነት አጋጣሚዎች ማለት ከአደጋው በኋላ ሲጣራ ምንድነው ተባለ? እስካሁን በጣም እንትን ብላለች መኪናዋ። የተፈጠረ ነገር ይሄ ነው የተባለ ነገር የለም። ጋራዣት ተጣናታት ግን ፍሬንድ ዘይት ምናምን መሰለኝ እኔ ቼክ ማድረግ ነበረብኝ ሲወጣ። ሁሉም ሰው ቼክ ማድረግ አለበት በየቀኑ አዲስም ሆነ አሮጌም ሆነ እና ቼክ አላረኩም ነበረ። በጣም ልክ ሃይዌይ መሀል ላይ በጣም ቁልቁለት ነው እየወረድኩ ያለ እንዴ ያለ ስትዩ ራስ አይሰራም። በቃ በጭራሽ ምንም ሊይዝ አልቻለም እና በጣም ራሱ መኪናው ወደዚህ ወደዛ ማለት ጀመረችና ለመኪኖች ነበሩ ብዙ። ምንድነው የወሰድሽው እርምጃ በሰዓቱ? በቃ እኔ በዛ ሰዓት የሚሰማኝ በቃ እኔ አልተርፍም አትሊስት ሌላ ሰው እንዳልጎዳ ብዬ በራሴ በኩል አጋጨው። በራሴ በኩል አዝሬ ፍሬንሲ ተሽከርክራ እንደምን ቆመች። የተጎዳሹ ነገር የለም አሁን የአካልሽ ላይ? አው በቃ እኔ ምንም በቃ መኪናው አንድ ላይ እንደው በቃ ይገርማል በጣም ነው መኪናው እንትን ያለችው የተጎዳችው። እኔ ግን ምንም ነገር ነው ያለንኩት አንድ ነገር አለንኩም። ያው ትንሽ እንደውም ትናንት ደህና ነበርኩ። ዛሬ ላይ ደረቴ አካባቢ ነው ትንሽ ያለ አይደለ ይሄ ድንጋጤው ምንም ስላለ ነው እንጂ በጣም ደህና ነኝ። አንድ ነገር አለንኩም። ያው ወደ ስራ ላይ ነኝ ዛሬ ራሱ። ያው እኛ ዛሬ ስንገባ ገና ከመግባታችን አርቲስት ቤዛይት መስፍን በመኪና አደጋ እግሯን አጣች የሚል ነገር ነው የተጠየቅነውና ከንባለ በተሰሚ ሰው ምደውል እንዳደነግጭ እንዴ ተቆርጧል እንዴ እንዳትራስሽና ደህና ነኝ ቢያቸው እስቲ ዝርግ አጥፈይ ዘርግ እስኪ አጥፈይ ዘርግ አንዴ ዘርጋሽው አዎ እንደ ግርባቸው እንደታውሉ ነው ስራ የመጣው መኪና ይለምን አይደለ ምንድነው ከእንደዚህ አይነት ነገሮች በተለይ ቅድም የተናገርሽው ጧት መኪናችንን ያስነስተን ከመውጣታችን በፊት የሞተር ዘይቱን የራዲያተር ውሃውን አጠቃላይ ነገሩን ፈተሽ ማድረግ የመሰረታዊ የሆነ የሚታዩ ነገሮች አሉ። እነሱን ባለማየት ብዙ አደጋ እየደረሰ ነውና ይሄንን በግልጽ በማመን ሌሎችም እንደዚህ አይነት አደጋ እንዳይደርስባቸው መምከርሽ በጣም አስደሳች ነው። በዚህ በጣም ሰፊ በቃ አሁን አደጋ በምን እንደሚመጣ አይታወቅም ግን ምንም የሚቀነስብን ነገር የለም። ያው ትናንትና እኔ ሞቼ ነበር በቃ ሞቼ ነበር። ፖሊሶቹም ሲያወጡኝ በቃ መትረፌ ገርሟቸው ነበር እንትን ያለኝና ምንም የሚቀነስብን ነገር ስላለ መኪናችንን ቼክ አድርገን ሁሉን ነገር ተረጋግተን ብንወጣ መልካም ነው። ሰላም አይዞሽ እንግዲህ እንኳን እግዚአብሔር አተረፈሽ። የመኪና አደጋ ነገር በጣም በዛና በጣም እንደዚህ አሁን ስማውን ቤዛ ዳና ላይ ስለምትሰሪ ፊልሞች ላይ ስላለሽ ለማውራት በቃ ሰውም እንዲሆነች የሚለው ነገር አጋንዱ ለማውራት በቃ እንጂ ማይታወቀው አሁን ዛሬ ዝም ብለሽ ከጧት ጀምሮ የደረሰው ነገር ያው ስም ስለሌላቸው ስለማይወራ እንጂ ቤት ይቁጠረው እና እንዲህ የምናወራው እንደሞኛ ቢያንስ ትኩረት እንዲስብ እየደረሰ ያለው ነገር ደግሞ የሆነ ቦታ ላይ መቆም ካልቻለ እንግዲህ አሉ ከሚባሉት በሽታዎች በላይ ነው በመኪና አደጋ እየሞተ ያለው የሰው ቁጥር
በተለይ ቤልት በጣም ወሳኝነት አለው። አስረሽ ነበር ባላረግ እንዴት ሳላስር ቤልት እንላለሁ፣ ግን ከጎኔ ወይ ከኋላ የሆነ ሰው ቢኖር ቀጥታ እንደሚሞት እርግጠኛ ነኝ። ለምን እኔ ቤልቱ ነው ያዳነኝ፣ እግዚአብሔር ነው መጀመሪያ። ግን እሱ ማሰሬ ደግሞ ይበልጥ አካሌ እንዳይጎል ምናምን አድርጎኛል። ግን ቤልት ከጎን ያለው ሰው ራሱ የግድ ማድረግ አለበት። በቃ የግድ ሰው ቢኖር እንደሚሞት እርግጠኛ ነበርኩ። ለምን በጣም ብዙ ጊዜ ነው የተሽከረከረችው መኪናው የኤክስፕሬንስ ይዝና እርግጠኛ ነኝ ከአሁን በኋላ መቼም ከመውጣትሽ በፊት 8 ነው። አዎ ኃይል ላለመያዝ መኪና ሞክራለሁ በእግሬ ለመጓዝ ወሰንሽ በእግረኛ ማለት በእግረኛ ይመረጥ መኪና ራሱ እየፈራው ነበር እንዲጋጭስ ይል። ስለዚህ ለሆነ ላልተወሰነ ጊዜ መኪና መንዳት ታቆሚያለሽ ማለት ነው? አዎ ላለማየት ሞክራለሁ። ከዛች ደግሞ ስትጀምሪ ደግሞ ዝም ብዬ ሳስብ ቤት ውስጥ ከምግብ ዘይት እኩል የሞተር ዘይት 4 በርሜል የሚቀመጥ ይመስለኛልና ዝም ብዬ ሳስብ በነዳጅ መሰጃ በኩል ሁሉ የሞተር ዘይት መታስ በሱ ሁሉ እና በእንዶ ቀዳዳ ሁሉ የሞተር ዘይት። ለማንኛውም እንኳን እግዚአብሔር አተረፈሽ። ከዚህ አደጋ ሌሎችም እንግዲህ ብዙ የምንማረው ነገር ይኖራል ብለን እናስባለን። በቃ ወሳኝ ነገር ነው። በተለይ ሞተር ዘይት፣ ጸሎት መሰረታዊ ነገሮች ናቸው። አይዞህ በያላችሁበት ጥሩ ጊዜ ተመኘን።